ስታለቅሽ ይሆንሽውን ሁሉ ንገሪ። መቃብር የሚያስመኝ ስቃይ ውስጥ ገብቻለሁ። ወንድሜ የጠቀመኝ መስሎት በቁሜ ነው የቀበረኝ። አትሰማም እንዴ? ሴትየዋን እኔ አልወጋኋትም ብዬ ደጋግሜ ነግሬሃለሁ። አዎ ነግረሽኛል። እና አለመውጋትሽ ግን ከተጠያቂነት አይደንሽም። ለምን? ኃላፊነቱ ያንቺ ነበር። መዲ ቆይ ለምን እናትሽን አትጠይቂያት? ምን እስኪ ያምሻል እንዴ? እንዴት ነው እንደዚህ አይነት አስቀያሚ ነገር የምነግራት? ስማም ስማ ምን ያህል እንዳመረርኩ የገባ መሰለኝ። በመዲ ጉዳይ ላይ ደግሞ እንኳን አንተ አይደለም ማንም ቢሆን አልደራደርም። አይ የምትል ከሆነ ደግሞ ይዣት ሄጄ ማን መሆኔን አሳይ። አቶ ክፍሌ እያለቀሰችን ያልገደልኳትም ማለችኝ ያልከኝ? አዎ እኔ ያልገደልኳትም እኔ ያላደረኩትም ትለኝ ነበር ደጋግማ። ስላንቺ ጉዳይ ዶክተር ጓደኛዬን ለማነጋገር ወደ ወልሶ መሄዴ ነው። ደርሼ እስክመለስ ድረስ እግርሽ ከዚህ ቤት ንቅንቅ እንዳይል ነግሬሻለሁ አይደል? አሁንም ደግሜ ነግሬሻለሁ መዲ። እግርሽን ነቅነቅ ማድረግ ብቻ ሳይሆን ከዚህ ቤት በፍጹም እንዳትወጪ። ግን በጣም እየተጫንከኝ እንደሆነ ይታወቃል። ብቻነሽም እውነት አለኝ። ከዚህ በፊት ለቅቄሽ የሆነውን ነገር እኔም አንቺም አሳምረን እናውቃለን። ግን አሁንም በዚህ መንገድ ከምንም ልታስጥለኝ አትችልም። እና በልህ የባሰ ነገር አደርጋለሁ እያልሽ እያስፈራራሽ ነው? አላስፈራራው። እና ምንድነው? ግን እኔ ራሴ ወስኜ ማድረግ የምችለውን ነገር ማስገደዱ ብዙ ዋጋ ያለው አይመስለኝም። ደግሞ ጓደኞቼ ደብረ ዘይት እንድንሄድ እየጎተጎቱኝ ስለሆነ ራሴ ኃላፊነት እንደሚሰማኝ አውቀ እንድትፈቅድልኝ ነው። ጓደኞችሽ ማንም ይጎተጉትሽ? ያመናጢ ብሩክ ነው አይደል? አዎ እሱ ነው። ትናንት ማታ እኔ ማመሽበት ቦታ ድረስ መጥቶ አላቅሙ ዝቶና ደንፍቶብኝ ነው ሄደው። ማ ብሩክ? አዎ ብሩክ። ሊያውም ያልታረመ መሆኑን በሚያስመሰክር ቆሻሻ ቃላት ሰድቦኝ ነው ሄደው። አያደርገው። ስለዚህ ነው ውሸታም ነኝ ማለት ነው። እኔ አንተን ውሸታም ነህ አላልኩም። ለማንኛውም አርፈሽ ተቀመጪ ብዬሻለሁ። አርፈሽ ተቀመጪ። ምናልባት እሱ አልጎተጎተሽ ይሆናል፣ ግን እኔ የማመሽበት ቦታ ድረስ መጥቶ አስፈራርቶኝና ዝቶብኝ ከሄደ በኋላ አንቺ የእሱን እግር ተከትለሽ መሄድሽ እኔን ፈሪ ስለሚያሰኘኝ መሄድ የለብሽ። እሺ ይቅር ታዩ፣ ይቅር የኔ ፈሪነትንም ታዩ። ግን ከዚህ በኋላ አንቺ ከሱ ጋር መገኘት ስለሌለብሽ እሱ ባለበት ቦታ ሁሉ አንቺ አትሄጂም። ጨርሻለሁ። ግን በጤና ነው ኢንስፔክተር? ምን ይሆንኩት? ያ ፍጥነትና ቅልጥፍና የተለየ መሳሪያ ፈተስገጥም እኮ የሚስተካከል ሰው አልነበረም። ታዲያ ሁሉ ጊዜ ፋሲካ አለ ብለን? በእርግጥ የለም፣ ግን ደግሞ ስታድነው የነበረውን ወንጀለኛ በሚገርም ጥበብ ከተደበቀበት አውጥተህ መረብ ላይ እንዲወድቅ ካረከው በኋላ ላይብ የሚገባውን ደስታ እያየውባ አይደለም። ከዚህ ሁሉ በኋላ እንዴት ልደሰት ይችላል? ለምንድን ነው የማትደሰተው? የምርመራው አቅጣጫ ወዴት እየሄደ እንደሆነ አልገባም። ወንጀለኛው በተያዘበት ወቅት ምን እንዳለ አልሰማሁም። ሟች ነርስ እኔ አይደለሁም የገደልኳት እያለችኝ ነው፣ የለመነችኝ የወጋኋት ያለውን አልሰማሁም።
እና ታዲያ እኔ ነኝ ብላ እንድታምንለት ጠብቀ ነበር እንዴ? ለምን አልጠብቅ? መቼም እስካሁን ካለም መረጃ የሚሞት ሰው ምንም ቢሆን እንደማይዋሽ እንዲሆን ገምታለሁ። ኖ እሷ እየሞተች አልነበረችም። ሊገላት የመጣውን ሰው ለማሳመን ማንኛውም ሊያድኑኝ ይችላል ብላ ያሰበችውን ነገር ከመናገር ወደ ኋላ አትልም። እሱማ አለቃዋ ዶክተሩን ሄጄ ባላናግረው ኖሮ እኔም እንደዛ ነበር የማስበው። በሽተኛዋ የሞተችው በሌላ መድኃኒት አይደለም፣ በሰመመን መድኃኒት ነው። የሰመመን ባለሙያተኛዋ ደግሞ የሟች ነርስ አይደለች። ቆይ ግን እኮ ሟች ነርስ ምንም የሰመመን ሐኪም ባትሆንም መድኃኒቱን ጨርሶ ልትሰጥ የማትችልበት ሁኔታ አይፈጠርም ማለት አይቻልም እኮ። አዎ እኔንም ግራ አይገባኝ እሱ ነው። ወንጀለኛው ከነገረን እውነት ጋር አጣምራ አስበው። ሊሊ ደግሞ ባልተለመደ ሁኔታ ሟች ነርስን ወንጀለኛው ፊት አንቺ ነሽ የገደልሻት ብላት ነበር። ይህንንም አስበው እንዴ! እና ህመምተኛዋን ለሞት ያበቃቻት የምትወዳትና ልታገባት በዝግጅት ላይ ያለችው የማርታት ሊሊ ልትሆን ነው ማለት ነው? ሄሎ ሉል። ሄሎ መዲ። በእናትሽ ለምንድን ነው ግን እሺ ማለቴ? ወድጄ እኮ አይደለም እሺ ያላልኳችሁ ሉል። አውቃለሁ መዲ፣ ግን ደግሞ ብሩኬ እሷ ከሌለች አልመጣም ብሎ ድርቅ ብሏል። በዛ ላይ እሱ ደግሞ ከሌለ ሁላችንም ሊደብረን እንደሚችል ደግሞ ታውቂያለሽ። እሱማ አውቃለሁ። መስከረም ጋር ደግሞ ደውዬላት ነበረ። ወንድምሽ ክፍለ ሀገር እንደሆነ ነግራኛለች። በእናትሽ እንዴትም ብለሽ ለመምጣት ሞክሪ። እሺ ሉል፣ አሁን አንድ ነገር አድርግልኝ። ብሩኬን ትከተለናለች ብለውና እንደምንም ብለህ ይዘኸው ሂድ። ማለት ትመጫለሽ ማለት ነው ወይስ? አፌን ሞልቼ እመጣለሁ አልልህም፣ ግን እሞክራለሁ። አንድ ማጣራት የምፈልገው ነገር ስላለ እሱ ማጣርቼ እመጣለሁ እኮ። እመጣለሁ ብለሽ ባትመጪስ? አይዞህ አትጨነቅ፣ ኃላፊነቱ የኔ ይሆናል። እመነኝ፣ እንደምንም ብዬ እመጣለሁ። ማርታን በጣም ወዳታል። ይሄን ነግሬሃለሁ። አዎ ነግረኛል። የሚገርም ነው። አንድ ቀን ስማት የማታውቅ ሴት የዚህን ያህል ልብ ላይ መንገሷ በጣም የሚገርም ነገር ነው። ይሄ እንኳን ብዙ አያስገርምም። እኔ ለስጋዬ ጉዳይ ብዙ ስሜቱም የለኝም። ደግሞ ይሄም የሆነው እኮ ማርቲ በጣም ጠንቃቃና ራሷን የምትጠብቅ ልጅ ስለሆነች እኔም ስለማልቸኩል ነው። ግን እውነቴን ነው የምልህ፣ በዘመኔ ላጣት ማልፈልጋት ሴት እንደሆነች ግን ልነግርህ እፈልጋለሁ። እና በዚህ የተነሳ የምታጣት ይመስላል? እኔ እንጃ፣ ግራ ገብቶኛል። ለቤተሰቦቿ ጥልቅ ፍቅር ስላላት የፈራሁት ነገር እውነት ከሆነ ትንሽ ያስፈራኛል። ቆይ ግን መጥሪያ ያልከን እንደገና ልናናግራት እኮ ይገባል አይደለም እንዴ? አይሆንም፣ አናናግራትም ማለት አይሆንም አልኩ። ደግሞ ምንም ነገር ከኔ ጋር ሳትነጋገር እንዳታደርግ። እፈልግሻለሁ ብለሽ ከጠራሽኝ በኋላ ምንም የነገርሽኝ ነገር የለም። እማዬ እንዴ በጣም እፈልግሻለሁ ብዬሽ የለ እንዴ? ቁጭ በይ። ማዘኑን ተይና ንገረኝሽ። እንትን አባቴ ማን ነው? ምን አልሽ? አባቴ ማን ነው ማለት እንዴት ነው እሱ? ቆይ መጀመሪያ ለምን እንደጠየቅሽ ንገሪኝ። እንትን ምልሽ
ስልሽ ይኸውልሽ መድኃኒት ግራ መጋባቱን አቁሚና ለምን ለጠየቅሽ ንገሪ። እንዴ ቆይ አንቺ ለምን እኔን ከምታስጨንቂ ለጠየቅኩሽ ጥያቄ መልስ አትሰጭኝ? አልመልስልሽም። ወይም ከዛ በፊት ለምን ለጠየቅሽ ማወቅ ፈልጋለሁ። ስለዚህ ንገሪኝ። አልነግርሽም። የግድ ትነግሪኛለሽ። እንዴ ጨርቅ አስጥሎ የሚያሳብር ጥያቄ ጠየቅሽኝ በኋላ አልነግርሽም ማለት አትችይም። አንቺን እኮ ነው የማናግረው። እንዴ ልጄ በድንገት ተነስታ የአባቷን ማንነት ጠራጠረችበትን ምክንያት ማወቅ የለብኝም? ንገሪኝ። እማዬ አትበይኝ። የአባትሽን ማንነት እየተጠራጠርሽ እንዴ እንደዚህ ብለሽ አትጥሪኝ። ይኸውልሽ ዛሬውኑ የጠየቅሽበትን ምክንያት ካልነገርሽኝ በስተቀር ነገ እኔን በህይወት አታገኝኝ። እሺ በቃ ተይው፣ ይቅር። በፍጹም አልተውም። አሁን ካልነገርሽኝ ነገ እኔን አልቅሰሽ ትቀበኛለሽ። እሺ በቃ እሺ እነግርሻለሁ። አባቴ አቶ መስፍን እንደሆነ ሰምቼ ነው። አምላኬ እማ ይኸውልሽማ ቆይ ለካ ልጅ የሚያላማው የተጸየፈ ለዚህ ነበር። ቆይ ለምንድን ነው ስሜን የሚያጠፉት? ልጆቼን ብዬ ቀና ደፋ ከማለት በስተቀር ማጋ ደርሼ ነው ስሜን የሚያጠፉት? አይዞሽ ልጄ አታልቅሽ። እኔ እናትሽ በአፍረት አንገት የሚያስደፋ ነውር አላውቅም። እንኳን ከባሌ ደብቄ አንቺን ልወልድሽ ቀርቶ አንድም ቀን አቶ መስፍንን በፍቅር አይን አይቼው አላውቅም። እሱም ፈጽሞ አይቶኝ እንደማያውቅ በአንቺም በእግዚአብሔርም በወንድምሽም ስም እያረጋግጥልሻለሁ። ምን ነው የነገርኩሽን አላመንሽኝም እና ናፍቀሽ የምታይ? አለማመን ሳይሆንማ በደንብ እርግጠኛ መሆን ስለፈለኩ ነው። አቤት በሚወዷት ልጅ መታመን አለመቻል እንዴት ያሳምማል! እማዬ እና እናንተ እንድታምኒ ለማድረግ ደምሽን አስቀድጄ ያቶ መስፍን ስጋ አስገምሼ ላሳየሽ ወይስ ምን ላድርግ? እንደሱ ማለት አይደለም። ግን መስፍን በጣም ጥሩ ሰው ነው። እንዲህ አይነት የተልከሰከሰ ባህሪም የለውም። አንቺም ትክክለኛ አባትሽ ልጅ ነሽ። ቆይ ደጋግሜ ከነገርኩሽ በኋላ ለምንድን ነው የምትጨነቂው ልጄ? ምን መሰለሽ የአቶ መስፍን ልጅ ብሩክ ፍቅረኛዬ ነው። ምን አልሽ? ብሩክ ፍቅረኛዬ ነው? አዎ ደግሞ በጣም ነው የምወደው፣ እሱም ይወደኛል። ስለዚህ ወንድሜ ከሆነ ወንድምሽ አይደለም።
ይኸውልሽ የኔ ልጅ ይሄን ስልሽ በጣም አፍረት የተሰማኝ ነው፣ ግን ደግሞ እውነቴን ነው። አቶ መስፍን በጣም ጥሩ ሰው ነው። ባለቤቱ መልካም ሴት ነች። ተሳክቶልኝ አንቺ የነሱ ልጅ ብታገቢ ከማንም በላይ ደስተኛ መሆኑ እኔ ነኝ። እናማ ስጋት አይግባሽ። የሰማሽው ወሬ እውነት ሆኖ አቶ መስፍን አባትሽ ቢሆን ኖሮ ከማንም በፊት ቀድሜ ከፍቅረኛሽ የምለይሽ ነው የነበርኩኝ። ወንድምሽም ደብረ ዘይት እንዳትሄጂ ያደረገው ለዚህ ነው። ግድ የለም እኔ ያሳምነዋለሁ። ይልቅ እንዳይረፍድብሽ ቶሎ ድረሽበት። ከልብ ከመነጨ ከእውነተኛ ስሜት እኔ ወድሻለሁ አይደለም አይደለም የሐሰት ብሩኬ በእናትህ ሰው የሚልህን ስማ። አልሰማችሁ ስታስቡ መዲ በሌለችበት ሄጄ ከእናንተ ጋር ደስተኛ መሆን ይመስላችኋል? ብሩኬ እንደምትመጣ ነገርኩህ እኮ። አላምናችሁ። ብትመጣ መጀመሪያ ለእኔ ነበር ደውላ የምትነግረኝ። ብሩኬ ሙት፣ እውነቴን ነው። ደውዬ አናግሬያታለሁ። የእኛን ሰላም ላለመንሳት ስትል ተደብቃ እንደምትከተለን ነግረኛለች። ሉሌ በእናትህ ዝም በል። ብሩኬ በእናትህ እሺ በለን። እሺ አንተ ሳትኖር እኛ ብቻችንን ሄደን ምን አይነት ደስታ ነው የሚኖረን? ደግሞ እመነኝ መዲ ቃሏን አክብራ ትመጣለች። በቃ እሺ እናንተ ሄዱ፣ እኔ ቀስ ብዬ እከተላችሁ። እንዴ ታዲያ እንዴት ነው የምትሉት? ታዲያ ከሄድንም አብረን ነው መሄድ ያለብን። እንግዲህ ችክካት በላ አንድ ነገርኩህ አይደል እንዴ? ሄጄ አናግራታለሁ። እሺ ካለች ይመጣል። እሺ ካላለችስ? በቃ አልቀርም፣ ይመጣል። ብሩኬ ስማ፣ አጉል ሰዓት መጥቼ ስራ አስፈታሽ አይደል? በጣም ይቅርታ። ምንም አይደል። ግን በሰላም ነው እዚህ ድረስ የመጣሽው? አይ በሰላም ነው። ከፍሬዘር ጋር ለመጋባት መወሰናቸው እንዳስደስታኝ ልነግርሽ ብዬ ነው። ለምን አያስደስትሽም? ያስደስትሻል እንጂ። እንደውም አንቺ አይደለሽ እንዴ ያለ ጊዜ አካልፈሽ ለዚህ ያበቃሽ? ደግሞ እኔ ምን አድርጌ ነው ለዚህ ያበቃሽ? ምን ያላደረግሽው ነገር አለ? በሰበብ አስባቡ በሻማ በደመቀ ቤት ውስጥ ወይን አስጨብጠሽ ሲፈልግሽ ደግሞ አያትሽ ጋብቻውን በማዘግየት መናደዳቸውን እየተናገርሽ ለዚህ ያበቃሽኝ አንቺ አይደለሽም? እኔ እንደሱ አስቤ አልነበረም በእውነት። አይዞሽ፣ ስቀልድሽ ነው። ከጨረስን እንሄዳለን። ቆይ አልጨረስንም። ምን ነው? ከፍሬዘር ጋር ስለኔ አውርታችሁ ነበር እንዴ? አላወራንም። ምን ነው? አይ እኛ ስንጋባ አንቺ ነገር ምን ይሆናል ስላለኝ እሱ አሳስቦኝ ነው። ምን ማለት ነው? እንዴት ይሆናል ማለት? እስከ ዛሬ ድረስ አብራችሁ እንደኖራችሁ አብረሽን ትኖሪያለሽ። በቃ አልመሰለኝም። የእሱ ንግግር እንደዛ አይደለም። አይዞሽ፣ ስጋት አይግባሽ። እስከ ዛሬ ድረስ እንደ ልጅ ተንከባክቦ እዚያ ድርሶሽማ በእኔ የተነሳ አትለያዩ። እንዴ ናርዲ፣ ምን ሆነሽ ነው ናርዲ? ታውቂያለሽ፣ እኔ ከእሱ ጋር ካልሆነ ከማንም ሰው ጋር መኖር አልችልም። እሱ ብቻ ነው ጸባይን ችሎ የሚኖር ሰው። አይዞሽ ናርዲ፣
በቃ ሻውን ዝም ብለን ባሽን ጥረጊ። አመሌን አግባብቶ ስቆጣው እንኳን እንዴት ችሎኝ እንደሚያልፍ ታውቂያለሽ። እኔ ከማዬ ጋር አንድ ቀን እንኳን ተቻችሎ ማደር አልችልም። ናርዲ በእናትሽ ዝም በይ በቃ። አንቺ በእኔ ቦታ ብትሆኚ ዝም ትያለሽ? እሱ ምንም አይልሽ ቢልሽ እንኳን እኔ ዝም አልለው። ናርዲ ቆይ እሱ እምቢ ቢልሽስ? ለምንድን ነው እሱ እምቢ የሚለው? ቆይ አብረሽ መኖሩን ያልፈለገው ለእኔ ብሎ አይደለም እንዴ? እሱማ ነው። ስለዚህ ያንቺ መኖር እኔ ምንም እንደማያውከኝ እነግረዋለሁ። እምቢ ቢል እንኳን በግድ አሳምነዋል። ልመንሽ ማርቲ፣ ግን ከምርሽ ነው? በጣም ከምሬ ነው። እኔ ፍሬዘርን የማገባው የሁላችንም ደስታ በጣም የተሟላ ለማድረግ እንጂ የእናንተን ደስታ ለማወቅ ብዬ አይደለም። እሺ፣ ጭንቀቴን ስለተረዳሽኝ በጣም አመሰግናለሁ። አይዞሽ እኔ ቆንጆ፣ አይዞሽ በቃ። እንዴ ማሉ የሥራ ሰዓት እኮ አልፏል ጌታዬ። ነው ወይስ እርሱ እረፍት የሚባል ነገር ያቆማል? አውቃለሁ፣ ትንሽ ስራ ስለነበረችኝ ነው። አሁን ግን ባልተቤቱ መጥተዋል፣ ይበቃዋል። እንዴ ዛሬ ምን ተገኘ እንዲያማርብሽ? ትልቅ የምስራች አለ መስሎኝ የምነግርህ፣ ግን እራት እየጋበዝኩ ተነስተስ ነው። የራስ ሰዓት እኮ ገና ነው። አውቃለሁ፣ ግን ቢሆንም በጊዜ ቤት መመለስ አለብን። ደግሞ በእኔ መኪና ነው የምንሄደው። ዛሬ እንጃ የፈለግከውን ነገር ጋብዝሃል። የቅድም አስቸኳይ ስለሆነ ቶሎ ጨርሰሽ ጠብቂኝ። እሺ ሰው እንዴት ነህ? ተስማማ አይደለም? እንዳንተም ባይሆን ታሜ ተስማምቶኛል። እንዴት ነህ ግን? ደህና ነኝ። ቤት እንዴት ናቸው? ማዘር መዲ ምን ይሆናሉ ብለህ? ደህና ናቸው። ምን ነው ዛሬ አሮት ወዱ ድንገት ከተፋልክብኝ? አይ በደህና ነው። ትንሽ አንተን እርዳታ የሚያስፈልገው ጉዳይ ስላጋጠመኝ ነው የመጣው። ምን አይነት ችግር ገጠመ? ችግሩ አሳሳቢ ነው እንጂ ያን ያህል ከባድ ነገር እንኳን ሆኖ አይደለም። ከሆነ መልካም ታሜ፣ አሁን ግን አስቸኳይ ስራ አለብኝ። ጊዜ ሰጥቼ ማውራህ አይመስለኝም። ኦኬ ችግር የለም። ሆቴል ቡክ ስላደረኩኝ እንደጨረስክ ደውልልኝ እና እንገናኛለን። መልካም፣ እንደጨረስክ ደውላለሁ ታሜ። አይዞህ፣ ምንም ችግር የለም። መቼም አንድ ነገር ካሰብሽ የሚያቆምሽ የለም። በጊዜ አንቀሽቅዘሽ ራቲን አበላሽ። የሚስቶቻቸውን ቃል የሚያከብሩ አባወራዎች ምርጦች ናቸው። አቤት ሰሞኑን ደግሞ የወጣልሽ ጉረኛ ሆነሽ። ምን ልትል ነው? እውነቴን ነው። ምን ጊዜም ከስኬታማ ወንዶች ጎን ጠንካራ ሴቶች አሉ ሲባል አልሰማህም? ይሄን ሰምቻለሁ። ሁሉም አለ ሰዓት ያበላው 2 ሰዓት ላይ ኦንላይን ማገኛቸው ሰዎች ስላሉ። የምን ሰዎች? ለዛሬው ደስታዬ ምክንያት የሆኑ ሰዎች። እንደውም ትልቁን የምስራች የምትሰማበት ሰዓት ላይ ደርሳል። ዝግጁ ነው የኔ ጌታ? በደምብ ዝግጁ ነኝ። ይኸውልህ ለሕክምና ተቋም የሚሆን ማቴሪያል በእርዳታ የሚሰጡኝ ድርጅቶች አገኘሁ። ኧረ እባክሽ ማሉ መስፍኔ ሙት። እንኳን ደስ አለሽ። በአምላክ አልጨረስኩም። እሺ ከመስተዳደርም ደውለው ለግንባታ የሚሆን ቦታ ሊሰጡኝ የመጨረሻው ደረጃ ላይ ደርሰዋል ነው ማለት። ዛሬ ሙሉ ቀን ደስታ በደስታ ነበርሽ? አዎ የኔ ጌታ፣ ህልሜን የማሳካበት ጊዜ ደረሰልኝ። እልህን የምወጣበት ጊዜ ደርሶልኛል። ባይ 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 ባይ። ሌላ ጨዋታ እንቀይር። አሁን ደግሞ እዚህም ባሽን ዘርግፈሽ ልታዋረጂ ነው? መስፍኔ ደግሞ ነፃን አረከኝ። እኔ በሆነ ባልሆኑ ማለቅስ። ይልቁንስ ዛሬ
ይህን ራት እንዳልነበረ ቁጠሪው። ለምን ምን ጎደለ? ማለቴ ያንቺን ደስታ የሚመጥን ልዩ ራት እኔ ነኝ ሰሞኑን መጋበዝሽ። እሺ ቴንኪ የኔ ጌታ አመሰግናለሁ። እስቲ ስለኔ ይብቃ። ዛሬ እንዴት ነበር ውሎ ያንተ? የኔ እንኳን እንዳንቺ ደስ የሚል ውሎ አይደለም። ለምን? በምን ምክንያት? በአስናቀ ምክንያት። ደግሞ ዛሬ ምን አረገ? ለምናስገባቸው እቃዎች የሚያስፈልገውን ሌተር ኦፍ ክሬዲት በአጭር ጊዜ ጨርሶ ማዘዣውን አምጥቶ እንድንፈርምለት ጠየቀኝ። ታዲያ የምን ችግር አለው መስፍኔ? በጣም አለው። በዚህ ወቅት ይሄን መጨረስ ማለት በጣም አስቸጋሪ ነው። ይሄ ማለት ደግሞ አስናቀ ዛሬም ህገወጥ ስራ ይሰራል ማለት ነው። ትቀልዳለህ? አዎ። ሄሎ። አቶ መስፍን። አቤት። ማን ልበል? የራስህን ነውር ለመሸፈን ብለህ ልጅ ከእህቱ ጋር ሲተኛ ዝም አልክ አይደል? ምን? ሄሎ ግን እንደምፈልገው ነው አሁን